ሰላም ጤና ይስጥልኝ እንደምን ቆያችሁ የተወደዳችሁ የቻናላችን ተከታታዮች፣ ዛሬም እንደተለመደው የስፖርት መረጃዎችን የዝውውር ዜናዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ከወደዳችሁ ላይክ እንድታደርጉ እየጠየቅን ወደ ዛሬዎቹ አዳዲስ መረጃዎች እንሸጋገራለን። በዛሬው በመረጃችን በፕሪሚየር ሊጉ ትልልቅ ክለቦች መካከል እየተደረገ ያለውን የዝውውር ፉክክር ስንመለከት የምዕራብ ለንደኑ ክለብ ቼልሲ እና ማንቸስተር ዩናይትድ የብራይተኑን የፊት መስመር አጥቂ ዴኒ ዌልቤክን ለማስፈረም ፍላጎት ማሳየታቸው አነጋጋሪ ሆኗል። እንደዛ አትሌቲክስ ዘገባ ከሆነ በብራይተን ቤት የአንድ አመት ኮንትራት ብቻ የቀረው የ35 አመቱ አጥቂ ዴኒ ዌልቤክ ባለፈው አመት ለብራይተን 13 የፕሪሚየር ሊግ ግቦችን በማስቆጠር ድንቅ ጊዜን ያሳለፈ ሲሆን ላለፉት አመታት በወጣቶች ላይ ትኩረት ያደረጉ የነበሩ ሰማያዊዎቹ አሁን ላይ ለፕሪሚየር ሊጉ ዝግጁ የሆኑ ባለልምድ ተጫዋቾችን መፈለጋቸው ለዌልቤክ ጥያቄ እንዲያቀርቡ አድርጓቸዋል። በሌላ በኩል ደግሞ ማንቸስተር ዩናይትድ በዚህ ክረምት ለቤንጃሚን ሴስኮ አጋር የሚሆን ባለልምድ አጥቂ እየፈለጉ በመሆኑ የቀድሞ ተጫዋቹን ዴኒ ዌልቤክን በፕሪሚየር ሊጉ ባለው ከፍተኛ ልምድ ምክንያት እንደ ጥሩ አማራጭ አድርገው የተመለከቱ እንደሚገኙ መረጃዎች ያመለክታሉ። በሌላ በኩል ደግሞ የእንግሊዙ ኃያል ክለብ አርሰናል በሪያል ማድሪድ ቤት ድንቅ ብቃቱን እያሳየ የሚገኘውን ብራዚላዊውን ኮከብ ቪኒሲየስ ጁኒየርን ለማስፈረም ታሪካዊ የሚባል ጥያቄ ለማቅረብ የተዘጋጀ መሆኑ ተሰምቷል። ዘ ቴሌግራፍ እንደዘገበው ከሆነ አርሰናል ለቪኒሲየስ አሁን በሪያል ማድሪድ የሚያገኘውን የሳምንት 400,000 ዩሮ ደሞዝ የሚበልጥ የኮንትራት ጥያቄ በማቅረብ ተጫዋቹን የክለቡ የዘመናት ከፍተኛ ተከፋይ ለማድረግ ተዘጋጅቷል። በተመሳሳይ መረጃም ሪያል ማድሪድ የአርሰናልን ፍላጎት ያወቀ ሲሆን የጁኒየርን ውል ለማራዘም ለተጫዋቹና ለወኪሎቹ የማሻሻያ ጥያቄ አቅርቦ ከወራት በኋላ ስምምነት ላይ ለመድረስ ተስፋ አድርጓል። አርሰናል የመጀመሪያውን ይፋዊ የዝውውር ጥያቄ ለማቅረብ እየተዘጋጀ ሲሆን ይህ መረጃ ለቪኒሲየስ ወኪሎችም መድረሱ ተረጋግጧል ማለት ነው። በሌላ የዝውውር ዜና ደግሞ ከማንቸስተር ሲቲ ጋር ከተለያየ በኋላ ወዴት ያመራል ሲባል የነበረው ጆን ስቶንስ ወደ ጣሊያኑ ኢንተር ሚላን ለማምራት እየተነጋገረ መሆኑ ተሰምቷል። የጣሊያን መገናኛ ብዙሃን እንደዘገቡት ከሆነ ስቶንስ በአመት 4 ሚሊዮን ዩሮ በሚያስገኝለት የሁለት አመት ኮንትራት ኢንተር ሚላንን ለመቀላቀል በጣም እንደተቃረበ ነው። ምንም እንኳን ቼልሲና አርሰናል እንግሊዛዊውን ተከላካይ በነጻ ዝውውር ለማስፈረም ፍላጎት አሳይተው የነበረ ቢሆንም በሌላ በኩል ቼልሲ የ36 አመቱን ባለልምድ አማካኝ ጆርዳን ሄንደርሰንን ከብሬንትፎርድ ለማስፈረም እየሰራ እንደሚገኝ ነው የተገለጸው። በብዙ የፕሪሚየር ሊግ ክለቦች የሚፈለገው ሄንደርሰን ከብሬንትፎርድ ጋር የነበረው የአንድ አመት ውል ቢያበቃም ክለቡ በነጻ እንዲለቀው ፈቃደኛ በመሆኑ ቼልሲዎች ፉክክሩን በበላይነት እየመሩት እንደሚገኙ ተገልጿል። ፒኤስጂ በሊቨርፑልና በሌሎች የፕሪሚየር ሊግ ክለቦች የሚፈለገውን የ23 አመቱን አጥቂ ብራድሊ ባርኮላ መሸጫ ዋጋ 170 ሚሊዮን ዩሮ ማድረጉ ተሰምቷል። እንደ ዘ አትሌቲክስ ዘገባ ከሆነ እስከ 2028 ድረስ የሚያቆየው ውል ያለው ባርኮላ በፒኤስጂ ቤት ውሉን ለማራዘም ፍላጎት የለውም ተብሏል። ፒኤስጂ ይህንን ከፍተኛ የዝውውር ዋጋ እንዲያወጣ ምክንያት የሆነው የተጫዋቹ ወጣትነት፣ ለፈረንሳይ ብሔራዊ ቡድን ቋሚ ተሰላፊ መሆኑና በቻምፒዮንስ ሊጉ ያሳየው ብቃት እንዲሁም በቅርቡ በፕሪሚየር ሊጉ የታዩት ከፍተኛ የዝውውር ዋጋዎች እንደሆኑ ተገልጿል። በሌላ በኩል አሰልጣኝ ሉዊስ ኤንሪኬ በቡድናቸው ውስጥ ቁርጠኛ ተጫዋቾችን ብቻ መያዝ የሚፈልጉ በመሆኑ ተስማሚ ዋጋ ካልቀረበና ካልተሸጠ ባርኮላ በቀጣይ ዓመት በፒኤስጂ የመጫወት እድሉ አነስተኛ እንደሆነ ተዘግቧል። በሌላ በኩል ሪያል ማድሪድን የተቀላቀለው ስፔናዊው ተከላካይ ማርኮ ኩሬላ ለቀድሞ ክለቡ ቼልሲ
ደጋፊዎች ስሜት ቀስቃሽ የሆነ የስንብት መልእክት አስተላልፏል። ክለቡን እና ደጋፊዎቹን አመስግኖ መልእክቱን የጀመረው ኩኩሬላ ለንደን ሁልጊዜም ቢሆን ቤቴ ናት ያለ ሲሆን አክሎም ለደጋፊዎቹ እናንተ ሁልጊዜም የታሪኬ አካል ናችሁ ሲል ገልጾላቸዋል። ማርክ ኩኩሬላ በቸልሲ በቆየባቸው 4 ዓመታት ውስጥ የክለቦች ዓለም ዋንጫና የኮንፈረንስ ሊግ ጽዋዎችን ማንሳቱ ይታወሳል። From the streets to the stadium lights, dreams are rising, hearts unite. በመጨረሻም ከቀናት በኋላ በሚጀምረው የእንግሊዝ ፕሪሚየር ሊግ ውድድር አዲስ የግብ ጠባቂ ሕግ ሊተገበር መሆኑ ተገልጿል። ይህ የመጣው ግብ ጠባቂዎች እንደተጎዱ በማስመሰል ጨዋታ የሚያቋርጡበትንና አሰልጣኞች ለተጫዋቾቻቸው መመሪያ የሚሰጡበትን ብልሃት ለማስቀረት ነው። በአዲሱ ሕግ መሰረት ግብ ጠባቂው ሕክምና ለማግኘት ጨዋታ ካስቆመ በቡድኑ ውስጥ ያለ ሌላ አንድ ተጫዋች ለ1 ደቂቃ ከሜዳ ውጪ እንዲቆይ ይገደዳል። አሰልጣኙም በዚህ መሃል ከሜዳ የሚወጣውን ተጫዋች በ10 ሰከንድ ውስጥ መምረጥና ለአራተኛው ዳኛ ማሳወቅ ያለበት ሲሆን ይህን ካላደረገ ግን የቡድን አዛዡ ወይም ካፒቴኑ ለ1 ደቂቃ ከሜዳ እንዲወጣ ይደረጋል የሚል ዜና ነው። ለዛሬ ያዘጋጀንላችሁ የስፖርት የዝውውር መረጃዎችና የመሳሰሉት ይመስሉ ነበር። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን አትርሱ። እንዲሁም አዳዲስ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለነበረን ቆይታ እያመሰገንን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም